ያሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አዲስ ጀማሪ ነኝ ማለት ነው። ኢንሻአላህ ዛሬ የሐዋላ ምንዛሬ ዋጋ ነው ማቀርብላችሁ። ሚያዝያ 30 2017 ዓመተ ምህረት ወይም ሜይ 8 2025 የሐዋላ ወይም የብላክ ማርኬት ምንዛሬ ነው የምነግራችሁ ማለት ነው። ኢንሻአላህ ተከታተሉኝ። አንድ የአሜሪካን ዶላር 157 ብር ከ44 ሳንቲም፣ አንድ የካናዳ ዶላር አንድ የካናዳ ዶላር 113 ብር ከ35 ሳንቲም፣ አንድ የአውስትራሊያ ዶላር 101 ብር ከ29 ሳንቲም፣ አንድ የአውሮፓ ዩሮ 176 ብር ከ33 ሳንቲም፣ አንድ ዩኬ ፓውንድ 208 ከ43 ሳንቲም፣ አንድ የዱባይ ድርሃም 41 ብር ከ15 ሳንቲም፣ አንድ የሳዑዲ ሪያል 40 ብር ከ22 ሳንቲም፣ አንድ የኩዌት ዲናር 513 ብር ከ92 ብር፣ አንድ የጆርዳን ዲናር 221 ብር ከ80 ሳንቲም፣ አንድ የባህሬን ዲናር 416 ብር ከ91 ሳንቲም፣ አንድ የቻይና ዩሃን 21 ብር ከ27 ሳንቲም፣ አንድ የቱርክ ሊሪ 4 ብር ከ15 ሳንቲም፣ አንድ የእስራኤል ሸቀል 42 ብር ከ35 ሳንቲም። ኢንሻአላህ ይህንን ይመስላል የዛሬው የሐዋላ ወይም የብላክ ማርኬት ምንዛሬ በዛሬው ዕለት ሲመነዘር የዋለው ይህንን ይመስላል። ኢንሻአላህ ለሚቀጥለው ደግሞ ኢንሻአላህ አቀርብላችኋለሁ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን። ኢንሻአላህ ሙስሊሞችም ዱዓ አድርጉ፣ ክርስቲያኖችም በጸሎታችሁ ኢትዮጵያን ሰላሟን ይመልስልን፣ ሀገራችንን ሰላም ያድርግልን። ኢንሻአላህ ይህን ይመስላል። መልካም ምሽት ይሁንላችሁ። ሰላም ሁኑልኝ።